ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተም ያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሶ አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ ወንድሜ። አልተግባባንም ሲያስጠላ። እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፎ አልተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ ታዲያ መልጭ ያላሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቀተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ። ምን ልስጠው አልስጠው? የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ እንዴ? እየመለሰልን ገንዘብ መለሰልን እንጂ ገንዘብ መለሰልን። አንድ 10 ሺህ ብር እኮ ነው የመለሰልኝ። ኢንተርቪው 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳህ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየተይዘው በቃ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። መቶ ብር አሰጠኝም ችጋራም ናጅሬ ወዴት ነው? ኧረ ጋሽ አስገባን በቃ። አሁን ፖሊስ ሳልጠራ ሂዱልኝ። ጋሽ እንክብልኝ ስላስገቢ በቃ በየመማር ነው ላንተ ሂድና እናቴ ትቆጠኛለሽ። እኔ መማር ነው ቀላ ቤት ነው ላንተ በቃ እኔ መማር ነው ፈልጋሽ ቀላ ቤት ሂድ። አቤት ትቆጣለሁ ጋሽ የዛሬን ብቻ አትገባ። እኔ ዛሬን ነው የምፈልግሽ። ስም ማን ነው? ጥያቄ ጠይቃችኋለሁ። ስም ማን ነው? አየለ ና ተቀመጥ። ና ተቀመጥ። አሁን ሁለታችሁንም ቀላል ጥያቄ ጠይቃችኋለሁ። ተመልሳችሁ ታስገባችኋል። አየለ ይቺ ማናት? ወራኔ አላቃትም። አታውቃትም? ያሳደገች እናትህ ናት። እሺ እንደስ ይቺ ማናት? እቺ ያየለ እናት እሱ ናት። ያየለ እናት ና ችግር እንዴት ነሽ? መልሼ ልደውልልሽ እንዳይቆጥርብሽ። እኔማ በዚህ በእናትህ ቤተ መንግስት የሆነ ቤት ውስጥ ነው ያለሁት። አንተ ብትመጣ ደግሞ ይዤ ብመጣ በር ላይ አያስገቡም። ስለዚህ በቃ ቴሌብር ሊሆነ ብር ትራንስፈር ላድርግልሽ። እዛው ከየመናሹ ጠላ ቤት ተመቻቻ አንቺ እዛው ማለት ነው። በቃ እሱ እያከክ ጠብቀኝ። ካልገባ ችግር የለውም። ቢያስገቡሽ አሪፍ ነበር። ቻው በቃ ቻው። ምንድነው እየጠራው ጆሮ አይሰማም? እንዴት ማን ነው ደግሞ አንተን ያመጣብኝ? ሴት አስተናጋጅልም እንዴት? ማናጀሩን ጥራልኝ። ሴት እንዲያስተናግደኝ ነው የምፈልገው። ይቅርታው እነሱ ስላልገቡ ነው። ምን ላምጣልሽ? እሱ የሽቶ ዕቃ የሚመስለውን ነገር አምጣው እስቲ። ይሄ ነው? አዎ ይሄ ስካይ ቮድካ ነው። ኧረ አውቃለሁ። በእናታችሁ እኩል ምንድነው መጠጫ ምናምን ይዘና። እሺ ይሄው አባዬ ያው ላምጣልህ መጠጫ። ሴት የሌለበት ቤት እኮ ያው ምንድን ያልሽው ስሙ? ስካይ ቮድካ 2000 ብር ይያል። 1500 ብር ይሆን? 1200 ብር ምን 300 ብር 200 ብር ሊሆንም እኮ ይችላል። እንዳሹ አትፍራ። ተስናዳ ዘናብ አንተ ሂሳብ አምጣልኝ። ምን አይነት በቃ ዛሬ ልታሳብደኝ ነው እንዴት? እሺ አባዬ ምን አይነት ቤት ውስጥ ነው የመጣው? በፈጣሪ ይቅርታ። ይኸው ምንድነው 7 ብሎ ይሁላ 0? ወይኔ ጉድ ሆንኩ። ኧረ ወይኔ ባልተፈጠርኩ። ሄሎ ወንድሜ፣ ኧረ ጉድ ሆንኩልህ። ኧረ ሞትኳት ወንድሜዋ። ማይጠጣውን ጠጣሁት። በህይወት ዘመንህ የመጣህበትን አትርሳ። ከጠላ ነው እንደዚህ ማግጬ እንደዚህ የሆንኩት ወንድሜ። የሰው ልጅ መምጫና መሄጃው አይታወቅም ብራዘር። ምንም ቢሆን ምንም ነገር ላይ እንዳትከዳ ወንድሜ። በቃ አንተ የሚጠበቅብህ የሰፈሩን ሰው ሁሉንም ንገራቸው። ነጠላ ዘቅዝቀው ይምጡ። ምን ህይወት አለኝ እኔ? የት ይደርሳል የተባልኩት ልጅ ባጭር ቀረው ወንድሜ በማይረባ ነገር።
ጠጥቼ ልቻለሁ እንጂ እና በሰጠው 30 ብር ፋልሽበት ጠጣው በጥጥት ነው ያደረኩት። መጣች ልጅቱ መጣች። ልጅቱ መጣች። ካልበሰው ቶሎ በል። ይሄን ደረበው አዲስ ነው የገዛው። ቶሎ በል እንግልስማ አፋብላ ማለት ነው። ልበስ እንዳትፈራ ማማዬ የኔ ጣፋጭ አልጠፋሽም? ውይ አሁን ሰዓት የለኝም። ስልክ ያለ ስልክሽ አለኝ። በቃ ትጂ ላይ ታገኘኛለህ። እናውራሽ። ትጂ ላይ እናውራ። በቃ ትጂ ላይ እናውራ። አሃ ሰውዬው ቸከሷን የጥላት ነው። እዚህ ቁጭ ያልክ ቸከሷ እዚህ ትጂ ተቀጠረኝ እኮ ነው። ትዕግስት ጠላ ቤት እየጠበኳት እኮ ነው። ትጂ ብለህ ነው? ትጂ ጋር እንገናኝ ብለህ ነው? በቃ እዚህ እየጠበኳት ነው። ጠላ በቃ ሁኔታው ለኔ ተመቸኝ። እና ትጂ ጋር እንገናኝ ብለህ ነው? ትጂ ጠላ ቤት ይዛት እዚህ መጠበቅ? አዎ እዚህ። አንተ ፋራ ደንቆሮ ትጂ ያለች እኮ ትጂ ጠላ ቤት አይደለም ቴሌግራም ለማለት ነው። አንተ ቴሌግራም ነው እንጂ ዞሮ ቴሌግራም ግን ለማንም እንዳትናገርሽ። አንተ ምን ተረጋጋ፣ እንዳታወራ በቃ እንዳታሳጣኝ ለማንም ሰላም አላችሁ? ሰላም ነው ጋሽ። ወደ ቀበሌያችን ምን ልትሰሩ መጣችሁ? ወደ ቀበሌ የመጣ ነው በጥቃቅንና አነስተኛ ተደራጅተን ስራ ለመጀመር ነበርና ከቀበሌያችሁ ብር ፈልገን ነው። እንደ ብድር መልኩ ትንሽ ስራ ልንጀምር ነው። ወጣቶች ነን ይሁን እንጀምር ብለን ገንዘብ። አዎ ገንዘብ ፈልገን ብድር። ቀበሌያችን ብድሩን ቢፈቅድላችሁ ምን ትጀምራል? ያው ልንጀምር ያሰብነው ስራ ይገርም አዋጭ ሆነ ስራ ነው። ከተማችን ላይ ያውቁታል የቤንዚን የነዳጅ እጥረት አለና ነዳጆችን እያሸግን በብላክ መልኩ ለመሸጥ ነው ያሰብነው። ስለዚህ ተረጋግና ምንድነው አሻሸመን ነጭስ እያስመጣን እንሸጣለን። አንተ ምንጭስ ነው በየደቂቃው አዳዲስ ሀሳብ ያመጣ አይምሮዬን አትበጥብጠው። በባለፈው በሊያ በኩል ሰው እንልካ 13 ነፍስ እየጠፋ ያለው ዝም በል። በመንግስት ብር መንግስትነት ንዱና ውጡልኝ። ፖሊስ አልጠራ ውጣልኝ። ጆሃና ሙላ አትጨቃጨቁ። እዚህ ጋር ውጣልኝ።